ኒኮ ጄንኪንስ ይባላል። በአንድ ወቅት ሁሉም የአሜሪካ ቴሌቪዥንና የሬዲዮ ጣቢያዎች፣ ጋዜጦችና መጽሔቶች የሚያወሩት የሚወያዩትና የሚደመሙት በዚህ ግለሰብ ነበር። የዚህ ግለሰብ ስም የፖሊስ ማህደር ውስጥ የሰፈረው ገና የ7 ዓመት ልጅ እያለ ነበር። ገና በዛ ለጋ እድሜው ትምህርት ቤት ውስጥ የተቀባበለ ጥይት ይዞ በመምጣት ተማሪዎችን ሲያስፈራራ በመያዙ ነበር። ከዛ በኋላም በተደጋጋሚ ተማሪዎችን በመደብደብና በጩቤ በማስፈራራትም ጭምር በ13 ዓመቱ ከትምህርት ቤት ይባረራል። በ15 ዓመቱ የአንድን ግለሰብ መኪናን አስቆሞ የመኪናውን ባለቤት ክፉኛ ከደበደበ በኋላ መኪናውን ሰርቆ ይሰወራል። ነገር ግን ብዙም ሳይቆይ ይያዛል። ለፈጸመውም ወንጀል የ21 ዓመት እስራት ተፈርዶበት ዘብጥያ ይወርዳል። በእስር ቤት ቆይተው የእስር ቤቱን ጥበቃዎች በተደጋጋሚ በመደብደብ እስር ቤት ውስጥ ኃይለኛ ብጥብጦችን በማስነሳትና እስር ቤት ውስጥ የሚገኙ የተለያዩ እቃዎችን በመጠቀም የስለት መሳሪያዎችን በመስራት ያስቸገረ አደገኛ ታሳሪ ቢሆንም መልካም ባህሪ በማሳየት በሚል የተፈረደበትን የ21 ዓመት እስር ሳይጨርስ 10ኛ ዓመቱ ላይ ይፈታል። ነገር ግን ተአምረኛው ኒኮ ጄንኪንስ ተፈቶ ከወጣ 2 ሳምንት እንኳን ሳይቆይ እንደ አውሮፓውያን አቆጣጠር በ2013 በአሜሪካዋ ኔብራስካ ግዛት ውስጥ 4 ግለሰቦችን 3 ወንዶችና አንዲት ሴትን በአንድ አይነት የግድያ ስልት ግንባራቸውን በጥይት በመምታት በዘግናኝ ሁኔታ ይገላቸዋል። በተለይ አራተኛዋን ግለሰብ የገደለበት መንገድ እጅግ ዘግናኝ ነበር። ግለሰቧ ምስኪን የ3 ልጆች እናት ስትሆን በአንድ መጠጥ ቤት ውስጥ በአስተናጋጅነት ትሰራለች። ከስራ መሻሽታ ወጥታ ወደ ቤቷ በምታቀናበት ወቅት መኪናዋን አስቆሞ እየነዳች ያለችውን መኪና እንደተመቸውና ከመኪናው ወርዳ እንድትሰጠው ጥይት ግንባሯ ላይ አነጣጥሮ ይጠይቃታል። እሷም ያለምንም ማንገራገር መኪናውን እንዲወስደው ነገር ግን እንዳይገላት ትለምኗለች። ልመናዋን ከምንም ሳይቆጥረው ግንባሯን በጥይት መቷት አስከሬኗን እዛው መንገድ ላይ ጥሎት ይሄዳል። ይህ ግለሰብ ከቀናት በኋላ በቁጥጥር ስር ይውላል። አስፈላጊው ምርመራም ይደረግበታል። በመጨረሻም 8 ሰዓት ሙሉ በፈጀው የምርመራ ቃለ መጠይቅ ወቅት አራቱንም ግለሰቦች እሱ እንደገደላቸው ያምናል። ለመግደሉ ምክንያት የሰጠው ይህንን ነበር። አዎ አራቱንም ግለሰቦች ገድያቸዋለሁ። ይህንንም ያደረኩት ዝም ብዬ አይደለም፣ መፈጸም ስለነበረበት ነው። እነዚህ ግለሰቦች ለማመልከው ጣዖት መስዋዕትነት ማቅረብ ነበረብኝ። የማመልከው ጥንታዮቹ ግብፃውያን የሚያመልኩትን አፖፊስ የሚባለውን በእባብ የሚመስል ጣዖት ነው። ይህንን ትዕዛዝ የሰጠኝም እሱ ነው። ያደረኩትም የአምላኬን ትዕዛዝ መፈጸም ስላለብኝ ነው አለ። That woman's husband and children, that woman's husband is grieving right now. This is not just some psycho killer that just wanted to go trophy. I am documenting psychiatrically disordered. የፍርድ ሂደቱ ቀጥሏል። በዚህ መሃል እንዲህ የሚል ደብዳቤ ጻፈ። መጀመሪያውኑ የአእምሮ በሽተኛ እንደሆንኩ እየታወቀ ከእስር ቤት የፈታኝ መንግስት ነው። ከእስር መፈታት አልነበረብኝም። እዛው እስር ቤት እንድቆይ ተደርጎ የአእምሮ ሕክምናና ክትትል ሊደረግልኝ ሲገባ በነፃ ለቀቃችሁኝ። ይህንን ሁሉ ወንጀል እንድፈጽም በፈጸምኩትም ወንጀል ምክንያት ባጋጠመኝ ጭንቀትና የአእምሮ መቃወስ ፊቴን በምላጭ ቆራርጬ ገጽታዬ እንዲበላሽ ያደረጋችሁኝ ራሳችሁ ናችሁ። ወንጀለኞቹ እናንተ እንጂ እኔ አይደለሁም። ለዚህም ጥፋት የኔብራስካ ግዛት 24.5 ሚሊዮን ዶላር ካሳ እንዲከፍለኝ ይፈልጋለሁ ብሎ ጻፈ። And his history is a very dangerous person. And like I said, that's part of this process that the court found that he deserved the maximum punishment. ለማንኛውም ከብዙ ሂደት በኋላ ፍርድ ቤቱ ለፈጸመው አሰቃቂ ወንጀል የሞት ፍርድ ይወስንበታል። እዚህ ጋር አንድ የሚገርም ነገር ልንገራችሁ። በሀገሪቱ ሕግ መሰረት የሞት ፍርድ የሚፈረድባቸው ወንጀለኞች የተሟላ ጤንነት ሊኖራቸው ይገባል። በተለይ እንደ ሺዞፍሬኒያ እና ባይፖላር ዲስኦርደርን የመሳሰሉ የአእምሮ ህመም ያለባቸው ወንጀለኞች ምንም አይነት አሰቃቂ ወንጀል ቢፈጽሙ እንኳን የሞት ፍርድ አይፈረድባቸውም። ለዚህም ምክንያት ደግሞ እነዚህ ግለሰቦች አእምሯቸው ስለታወከ ወይንም ጤነኛ ስላልሆኑ ለምን እንደሚገሉ እንኳን አይገባቸውም በሚል ነው። ኒኮ ጄንኪንስ ደግሞ በተለያየ ቋንቋ በተደጋጋሚ ያወራል። ትዕዛዝ ይሰጠኛል ከሚለው ጣዖት ጋር ይነጋገራል። ከሜዳ ተነስቶ ይስቃል ወይም ስቅስቅ ብሎ ያለቅሳል። ፍርድ ቤት ቀርቦ ለሚጠየቀው ጥያቄ ሲያሻው መልስ አይሰጥም። ሲፈልግ ደግሞ ዳኛን ጭምር ይሳደባል። ሰውነቱን በምላጭ ይቀዳል። ፊቱና ምላሱን በመስታወት ይቆራርጣል። የራሱን ሽንት ሳይቀር ግጥም አድርጎ ይጠጣል። እነዚህ የሚያደርጋቸው ወጣ ያሉ ተግባሮቹን በመመልከት እውነትም የአእምሮ ህመም አለበት ወይስ እያስመሰለ ነው የሚለውን ለማጣራት ፍርድ ቤቱ የአእምሮ ጤንነት ምርመራ እንዲደረግለት ያዛል።
አንዳንድ አካሚዎቹ በሕክምና የተረጋገጠ የአእምሮ ታማሚ ሳይሆን አንቲሶሻል ፐርሰናሊቲ ዲስኦርደር ወይም በግርድፉ ሲተረጎም ማህበራዊ ህይወትን ያለመውደድ ችግር ብቻ ነው ያለበት እያስመሰለ ነው ሲሉ፣ በሌላ ምርመራ ውጤት ደግሞ ሺዞፍሬኒያ የተሰኘው የአእምሮ ህመም አለበት ተባለ። በዚህ ምክንያት ፍርድ ቤቱ ለጊዜው ሙሉ በሙሉ ጤነኛ እስኪሆን ድረስ የሕክምና ክትትል እየተደረገለት እንዲቆይ ወሰነ። እዚህ ጋር ሌላ አስገራሚ ነገር እናንሳ። የአሜሪካ ጠቅላይ ፍርድ ቤት እንደሚለው ዝቅተኛ አይኪው ያላቸው ወንጀለኞች የአእምሮ እክል ወይም ዝግመት ስላለባቸው የሞት ፍርድ አይፈረድባቸውም ይላል። ነገር ግን ዝቅተኛ የአይኪው መጠን ምን ያህል እንደሆነ እራሳቸው ግዛቶቹ እንዲወስኑ ህጉን ክፍት አድርጎ ትቶታል። በዚህ መሰረት ኒኮ ጄንኪንስ ላይ ክስ የመሰረተው የኔብራስካ ግዛት የወንጀለኞች አይኪው ምዘና ውጤት ከ70 በታች ከሆነ የአእምሮ ጉዳት ስላለባቸው የሞት ፍርድ አይፈረድባቸውም ይላል። የኒኮ ጄንኪንስ አይኪው ደግሞ 69 ነው። ስለዚህ የሞት ፍርዱ ሳይተላለፍበት ይቀራል። ኒኮ ጄንኪንስ በተደጋጋሚ ራሱን ለማጥፋት ሙከራ እያደረገ ነው። ቶሎ እንዲገሉትም አጥብቆ ፍርድ ቤቱን ይለምናል። እንደሱ እምነት ቶሎ መሞት እንዳለበት፣ ከሞተም በኋላ በድጋሚ እንደሚነሳ፣ ወደ ኩባ እንደሚሄድ፣ እዛም ኒውክሌር የማበልጸግ ስራ እንደሚሰራ፣ የሚያበለጽገውን ኒውክሌርም ሰይጣኖችን ለማውደም እንደሚጠቀምበትና ይህንንም በሚያመልከው ጣዖት ዘንድ ቃል እንደተገባለት ይናገራል። The defendant's commission of these 4 murders over a 10-day period is one of the worst killing sprees in the history of this state. ይህ ግለሰብ እንደ አውሮፓውያን አቆጣጠር 2017 ላይ የሞት ፍርዱ ተፈጻሚ ሊደረግበት ስላልቻለ የ450 ዓመት ጽኑ እስራት ተፈርዶበት እስካሁን ድረስ እስር ቤት ውስጥ ይንጎማለላል። He will still have to serve a minimum of 450 years in prison for his felony convictions.